እንዲሁም ዋጋቸውን በደንብ አድርጌ ነው የምነግራቸው። እስከ መጨረሻ ድረስ አብራችሁ ይሁኑ። የቻናሌ ቤተሰቦች እንግዲህ እነዚህ እንደምታዩቸው ቁም ሳጥኖች ብዙ ጊዜ እኛ ጋር ሲሰሩ የጎን ጥልቀታቸው 50፣ 55፣ 60 እንደ ፍላጎታቸው እንደ ትእዛዛቸው እንሰራለን። ነገር ግን ብዙ ቦታ ላይ ቁም ሳጥን ሲሰራ ከ50 በታች እየተደረገ እየተሰራ ነው። ያ እንግዲህ ያው እናንተ እንድታውቁት በሚል ነው ይሄንን ኢንፎርሜሽን እየነገርናቸው። በምሽት ላይ ደግሞ ማብራቱ ምን እንደሚመስል ያው ያለውን ነገር ላሳያቸው ብዬ ነው። ኢንሻአላህ እያያችሁት ነው አይደለ? ዲም ላይቱ በኮስሞቲክስ ላይ እና በአልጋው ላይ ዲም ላይቱ በደንብ ተገጥሞ ጽድት ተደርጎ ዋጋቸውን ልንገራችሁ። እንግዲህ ዋጋቸው ይህንን የምታዩትን ቁም ሳጥን በ6 ተከፋች ነው። ወደ ላይ ቁመቱ 2 ሜትር ከ50 ነው። ወደዚህ 2 ሜትር ከ40 ነው። እንግዲህ ከ2 ሜትር ከ60 አካባቢ ነው። እንግዲህ ይህንን የፈለጋችሁትን የአፕል ሳይዝ ማሳደግም ማሳነስም ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ እንግዲህ በአዳዲስ ስራዎችን ሰሞኑን እያሳየኋችሁ እገኛለሁ። ኢንሻአላህ ደግሞ ዛሬም ቃል በገባሁት መሰረት ወደ ወረባቦ ቢስቲማ ያደረስኳቸውን እነዚህን የሚያማምሩ ቁምሳጥን እንዲሁም ሜትር ከ50 አልጋ፣ ሌላው ደግሞ ከኮስሞቲክሱ የመኝታ ቤት እቃዎች እነዚህ ሶስቱ ማች የሚያደርጉ በተጨማሪም ክችን ካቢኔት ነው ስትሬት ከግድግዳ እስከ ግድግዳ 3 ሜትር ሙሉ የሚሸፍን እንዲሁም ይሄኛው ተጨማሪ ቁም ሳጥን ባለፈው በዚህ አይነት ከለር ተሰርቶ አይተው ወደውት ነበርና ቁም ሳጥኑ ለብቻ አዘውኝ ይሄኛው አንድ ላይ ቪዲዮ ልስራው በሚል ነው። እና እንግዲህ ይሄንን ቁም ሳጥን ከአሁን በፊት ላይ ኮምቦልቻ መናፈሻ የሚባል ቦታ ላይ እንዲሁም አልጋውንም ኮስሞቲክስንም ሶስቱንም አድርሼ ነበረ። ሶስቱንም ከዛው በቃ ልክ የዛም አይነት አድርገህ ስራልኝ ብላ ኮፒ ነበር ሁሉ ነገሩን ያደረግንላት። ይህ እንግዲህ ያው ደመና ሆነና ቀረጻ ቦታ ላይ ትንሽ ፈዘዝ ያለ የሆነ ነው። ሁሉ ነገር አሰራሩ ጽድት ያለ በዛው አይነት አድርገን ነው የሰራ ነው። እዛ ላይ እንግዲህ ካልጋው ላይ ዲም ላይት ምናምን ነበረው ይሄ ማብራቶች እዚህም ላይ ገጥመንለታል። ያው ቀን ስለሆነ አሁን ላይ ምሽት ላይ ደግሞ ማብራቱ ምን አይነት እንደሚመስል እስከ መጨረሻ ድረስ አብራችሁኝ ከሆናችሁ አሳያችኋለሁ። እንዲሁም ዋጋቸውን በደንብ አድርጌ ነው የምነግራችሁ። እስከ መጨረሻ ድረስ አብራችሁኝ ነው። የቻናሌ ቤተሰቦች እንግዲህ እነዚህ እንደምታዩቸው ቁም ሳጥኖች ብዙ ጊዜ እኛ ጋር ሲሰሩ የጎን ጥልቀታቸው 50፣ 55፣ 60 እንደ ፍላጎታቸው እንደ ትእዛዛቸው እንሰራለን። ነገር ግን ከ50 በታይ ሰርተን አናውቅም። ምክንያቱም ፍላጎታችሁን በደንብ አድርገን ደስ ብሏችሁ እቃችሁን በደንብ እንዲይዘላችሁ ስለምንፈልግ ነው። ነገር ግን ብዙ ቦታ ላይ ቁም ሳጥን ሲሰራ ከ50 በታች እየተደረገ እየተሰራ ነው። ያ እንግዲህ ያው እናንተ እንድታውቁት በሚል ነው ይሄንን ኢንፎርሜሽን እየነገርናችሁ ያለ ነው። እንዲሁም አልጋውም እንደምታዩት ራስኪው ላይ ያለው ሌዘር ነው። ሌላው ፓርት ሙሉ በኤምዲኤፍ የተሰራ አልጋ ነው። ከሁለት ኮመዲኖ ጋር ጽድት አድርገን ነው የሰራንላት። ብረቱም ችፕዱም የተሟላ ስራ ነው። ኮስሞቲክሷም ቁጭ በቃ እዛው ኮምቦልቻ ላይ የሰራናትን ኮስሞቲክስ ነው የምትመስለው። ሙሉ 6 መሳቢያ አለው በግራም በቀኝም። ሌላው ፍሬሙ እንዳለ መስተዋት ሙሉ የተገጠመለት ነው። እዚህ ጋር እንግዲህ ወደ ክችኑ ይዣችሁ ስገባ ክችኑ ከዳር እስከ ዳር በ3 ሜትር የተሰራ ክችን ካቢኔት ነው። ይህንን ትዝ ይላችሁ ከሆነ በነጭና ቡኒ ከለር በሚያምር ወርጠጂ የሚባለው ወደ ጊምባ አካባቢ ላይ አድርሼ የነበረ የአንዷን እህታችንን ሰዓሊ የምትባል የእሷን ዳይሬክት በቃ አይታ በጣም ወደዋለች እና በቃ ዳይሬክት ያንኑ ነው ኮፒ አድርገህ ስራልኝ ያለችኝ። በዛው መሰረት ነው እኔም ቁጭ ያደረኩላት። ኢንሻላህ እንግዲህ እንደምታዩት ከላይም ከታችም ያለው ፋ ያለ ተደራራቢ ነው። በተለይ ከመሀል ያለው ክፍተት እንደዚህ 3 ሜትር ሲሆን ለመከታተፊያም ለመስሪያም ለብዙ ነገራቶች በጣም አድርጎ ይመቻልና ይጠቅማልና በጣም አሪፍ አድርገን ነው የሰራ ነው። ይወድቅብኛል ምናምን የሚል ስጋት የለም። ቤቱም ላይ ደግሞ እንግዲህ አስገብተን ያለውን ነገር በደንብ አድርጌ ነው የማሳያቸው። ኢንሻላህ እንግዲህ ቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ለሌሎች ሰዎች እንዲደርስ ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋቸውን አትርሱ። የደወል ምልክቷን ተጫኗት። እኛ የምንለቀው ቪዲዮ በኖቲፊኬሽን መልክ ወይም ደግሞ ቀድሞ እንዲደርሳችሁ ስለሚሆን ማለት ነው። እና እንግዲህ ይሄ አራተኛው ቁም ሳጥን ያው በ3 ተከፋች መጨረሻኛው ጋር በ3 ተከፋች የተሰራ ቁም ሳጥን ነው። ይሄ የሌላ እህታችን ነው። የእሷ እንግዲህ ወደ ወረባቦ የምናደርሰው እቃ ይሄ የምታዩት ቁም ሳጥኑ፣ ኮስሞቲክሱ፣ አልጋው እና ክችን ካቢኔቱ ይሄ የጣውላ ትእዛዞቿ ናቸው። ሌላ ተጨማሪ እንግዲህ ከዚህ ጋር የታዘዝ ነው መጅሊስ አለ። መጅሊሱን ደግሞ ኢንሻላህ እንግዲህ በቤቷ ላይ ነው ቪዲዮ የሰራሁት። እሱም በቀጣይ ኢንሻላህ በደንብ አድርጌ የማሳያቸው ይሆናል። እስከዛው ድረስ ግን ይሄንን ያለውን ነገር በደንብ አድርጌ እንድታዩት ስለፈለኩ ነው። እዚህ ጋር ያው በረመዳን ውስጥ ነው ይሄንን ቪዲዮ የሰራ ነው እና ድካሙ ምንም ስለነበረ ምንም አማራጭ የለንም። እኔ ራሱ ገብቼ በደንብ እንትን እያደረኩኝ ገለጻ እያደረኩኝ ቪዲዮ መስራት ፈልግ ነበረ። ነገር ግን ያው የስራው ጫና ከድካሙ ጋር ከምኑ ጋር ሳይመቻችልኝ ሲቀር ነው እንደዚህ። ሌላው ደግሞ ደመናም አየሩም ድክምክም የሚያደርግ ስለነበረ ከዛ አንጻር ነው እንግዲህ እንደዚህ እያደረኩ ቪዲዮ እየሰራሁላችሁ ያለሁት። ኢንሻላህ እንግዲህ ማዘዝ ስትፈልጉ የስልክ ቁጥሬ ከታች ያለው ስክሪን ላይ ያለው ስልክ ቁጥሬ አለ። በዛ እየደወላችሁ በዚህ በረመዳን እየሰራናቸው ያስረከብናቸው እቃዎች ብዙ አሉ። ኢንሻላህ እንግዲህ ያው ቀስ በቀስ እያደረግን አንዳንድ እያለን እናመጣዋለን።
እንግዲህ ቁም ሳጥኗ እዚህ ጋር ከስውር መሳቢያ ሁሉ ነገሩ የተደረገ ነው። እንግዲህ አታሳይብን ትላላችሁ። እኔ እንግዲህ ምን ማድረግ አልችልም። ሁሉም ነገር እንትን አለ በሚስጥር እንግዲህ ያለውን ነገር ስሩልኝ የተባልኩትን ነገር ማሳየት ስላለብኝ ነው በቪዲዮ ሁሉንም ነገር እንትን ላለሁኝ እያሳየኋችሁ ነው። እናንተም ደግሞ በደንብ ግልጽ በሆነና በታማኝነት እየሰራላችሁ እንደሆነ በኮሜንትም በውስጥ መስመርም እንትን እያላችሁ እየገለጻችሁልን ነው። ከዚህ በተረፈ እንግዲህ ሌላችሁ የምፈልገው ነገር ምንድን ነው? ብዙ ጊዜ ትእዛዝ ስታዙ ትንሽ አንዳንድ እህቶች በጣም ግራ የምትጋቡ አላችሁ። ግራ ተጋብታችሁ ደግሞ እኛንም ትንሽ ግራ ታጋብናላችሁ። በተለይ ፎቶ ስትልኩ ከአንድ ዲዛይን ላይ አንድ የሆነ ነገር ከሆነ ዲዛይን ላይ ደግሞ የሆነ ነገር እየመረጣችሁ ይሄንን እንዲያርገል ይሄ እንዲበል ምናምን ስትሉ ያዛችሁትን ትእዛዝ ራሱ ደግሞ የምጠይቃችሁ መልሳችሁ ልታስረዱን እንኳን የማትችሉበትን ደረጃ ድረስ እየሄዳችሁ ትእዛዝ ታዙናላችሁና ያ ደግሞ የምፈልጉትን አይነት ስራ ስላላወቃችሁት እኛም ደግሞ ተረድተን ያንን ስራ መስራት በጣም ይከብደናልና ጊዜ የሚያራዝምብን ቀጠሮ የሚያስረፍድብን ነገር ስለሆነ በቃ ዲዛይኖችን ስትመርጡ ማች የሚያደርጉ የሆኑ በቃ ውስን የሚያደርጋችሁበትን አንድ ዲዛይን ምረጡ። ከለርም ስትመርጡ በዛው ልክ በቃ ጽድት ያለ አንድ ከለር ምረጡ። ከዛ በቃ የሆነ እየቀያየራችሁ እንዲህ ብታደርግልኝ እንዲህ ብትልኝ የሚል ሀሳቦችን ባታበዙብኝ እላለሁኝ። ምክንያቱም ስልክ ስደውልኝ ራሱ ለማንሳት እጨነቃለሁኝ። ለምን የምታናግሩኝን ነገር መረዳት እየከበደኝ ማለት ነው። ከዛ አንጻር ደግሞ እናንተም ይሄንን አውቃችሁ በቃ አላለ ቀለል ባለ ሊገባን በሚችል መልኩ ትእዛዛችሁን ብታደርጉት በጣም የተሻለ ነው። ከዛ በተረፈ በቃ ምንም ሳታካብዱ ቀለል ያለ ነገራቶችን አላለ እንደዛ ስራ የሚያምረው እንደዛ ሲሆን ነውና በእንደዛ አይነት መልኩ ብታሰሩ በጣም አሪፍ ነው። እንግዲህ ከታችን በፎቶ በቪዲዮ አይተዋለች፣ እቃዋን ቤቷም ላይ ገብቶ አይተዋለች። በጣም ደስ ብሏት ኮርታብን ነው የተቀበለችን። እንግዲህ ባለቤቷም በአካል እዛው ነበርና እቃውን ሲያየው በጣም ነው የወደደው። እንደውም እሱ እንደዚህ ካልጠበቀም ነበርና እንግዲህ ከሱም ላይ ደግሞ ቃለ መጠይቅ አድርጌለታለሁኝ። ኢንሻአላህ በቀጣይ ቪዲዮ በደንብ አድርጌ ነው የማሳያችሁ። እንግዲህ በምሽት ላይ ደግሞ ማብራቱ ምን እንደሚመስል ያው ያለውን ነገር ላሳያችሁ ብዬ ነው። ኢንሻአላህ እያያችሁት ነው አይደለ? ዲም ላይቱ በኮስሞቲክስ ላይ እና በአልጋው ላይ ዲም ላይቱ በደንብ ተገጥሞ ጽድት ተደርጎ የተሰራ ስራ ነው። ኢንሻአላህ እንግዲህ እህታችን እቃሽ ይሄንን ይመስል ነበረ። ከዚህ በኋላም ደግሞ ወደ ወረባቦ ከተማ የሚሄዱ በዛ ያሉ እህቶች እቃቸው ተሰርቶ አልቆ ሰሞኑን ቃለ መቀበል ላይ ያለን እህቶች አሉ። ኢንሻአላህ እሱን ደግሞ እንደጨረሰን ድጋሚ ወደ ወረባቦ ስለምንሄድ በዚሁ አጋጣሚ እንዲላካላችሁ ምናምን የምትፈልጉ የወረባቦ አካባቢ ልጆች ካላችሁ፣ የሀይቅ ልጆች ካላችሁ፣ የደሴ ልጆች ካላችሁ ማናገር ትችላላችሁ። ወረባቦ ስንገጥም ያው እንግዲህ ባላደር ማለታችን ስለማይቀር የሁሉም እቃ ባንድ ላይ የሚወጣ ስለሚሆን የዛኔ በደንብ አድርገን ነፃነት ተሰምቶ በደንብ ዞር እያልን በደንብ አድርገን ሳንቻኮል ልንላካላችሁ ስለምንችል ኢንሻአላህ እንግዲህ ዝግጅት አድርጉ፣ ደውሉ፣ ሪከርድ አድርጉልን። ማዘዝ የምትፈልጉ ካላችሁ በዚህ አጋጣሚ ላሳውቃችሁ ብዬ ነው። አሁንም በድጋሚ የምነግራችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ምልክቷን ተጫኑ። ቀጣይ ደግሞ ሼር እያደረጋችሁ ለብዙ ሰዎች በደንብ አድርጋችሁ አድርሱልኝ። ኢንሻአላህ እስካሁንም ድረስ ስታደርጉት የነበረው ይሄን ነው። ከዚህም በኋላም አድርጉ እያልኩኝ ዋጋቸውን ልንገራችሁ። እንግዲህ ዋጋቸው ይህንን የምታዩትን ቁም ሳጥን በ6 ተከፋች ነው። ወደ ላይ ቁመቱ 2 ሜትር ከ50 ነው። ወደዚህ 2 ሜትር ከ40 ነው። እንግዲህ ከ2 ሜትር ከ60 አካባቢ ነው። እንግዲህ ይሄንን የፈለጋችሁትን ያክል ሳይዝ ማሳደግም ማሳነስም ትችላላችሁ እና ይህንን ቁም ሳጥን 40 ሺህ ብር ነው እየሰራ ነው። አልጋው በ35 ሺህ ብር ነው እየሰራ ነው። ኮስሞቲክሱ በ16 ሺህ ብር ነው እየሰራ ነው። ክችኑ ካሬ በ9 ሺህ ብር ነው እየሰራ ነው። እንግዲህ 3 ተከፋቸው ቁም ሳጥን ያው 30 ሺህ ብር ነው እየሰራ ነው ያለ ነው። ይህንን ይመስላል። ቀጣይ ደግሞ እንግዲህ ቤቱ ላይ ተገጥሞ ምን እንደሚመስል አጠር ባለ ቪዲዮ ኢንሻአላህ መጅሊሱንም ጨምሬ የባለቤቷን የሚያቀባበል እንትን ሲቀበል የነበረውን ሁኔታ በደንብ አድርጌ አቀናብሬ ማቀርብላችሁ ይሆናል። እስከዛው ድረስ ግን የቻናል ቤተሰቦች ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተቋረጠ